ሰላም ምህረት ነኝ ከሶሊያና ቲዩብ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ሰላም ነኝ። እሺ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ዛሬ የምንሰራው ስቴክ ነው። ምሳም ራት ላይ መብላት ይቻላል። የሚያስፈልገን እኔ ቀለል አድርጌ ነው የምሰራው። ብላክ ፔፐር የተፈጨና ጨው ከፊትም ከፊት ለፊትም ከኋላም እንደዚህ እንነሰንስበታለን ማለት ነው። ከዛ መጥበሻችንን ጃል አድርገን ሞቅ ሲል ትንሽ ዘይት እናደርግበትና እንጠብሰዋለን ማለት ነው። በአንድ በኩል ጥብስ ሲል ከዛ በሌላ በኩል ደግሞ እንገለብጣለን ማለት ነው። እንግዲህ እንደምታዩት እኔ ጀምሬያለሁ። እንደዚህ ግልብጥ እያደረግን እንጠብሰዋለን ማለት ነው። በጣም አሪፍ ነው። በጣም ቆንጆ ነው። ለእርጉዞች እንደዚህ ስኳር ዲያቤቲክ የሆናችሁ የተቆላላ ማለት በጣም የተንቀጠቀጠ ነገር ከመብላት እንደዚህ ኬክ ገዝታችሁ ቀይ ስጋ እንደዚህ አይነቱ ማለት ነው። እሱን በስነ ስርዓት እንደዚህ ጠብሳችሁ ከሰላጣ ጋር ብትበሉት ለጤና በጣም አሪፍ ነው። ለማንኛውም ሰው ግዴታ አርጉዝ ወይም ሰው መታመም የለበትም ሄልዚ ፉድ ለመብላት እና የዛሬ ምግባችን ምን ይመስላል? ስትበሉ ደግሞ ከጎኑ ሰላጣ ሰርታችሁ ከፈለጋችሁ ደግሞ ሎሚ ማድረግ ትችላላችሁ። ያው ስቴክ ላይ ሚጥሚጣ መለስለስ ትችላላችሁ እንደየፍላጎታችሁ ማለት ነው። አስፈላጊ ከሆነ ደግሞ ፑሪ ድንቹን ቀቅላችሁ ትንሽ ወተትና ቅቤ አርጋችሁበት ፈጭታችሁ ከጎኑ አርጋችሁ መመገብ ትችላላችሁ። እና በጣም ሶፍት ነው ስጋው። የዚህ እንደዚህ ለስቴክ የሚዘጋጀው ስጋ ሶፍት ነው። በአገር ቤት ምን እንደሚባል አላውቅም፣ ግን ቀይ ስጋ ማለት ነው። ለክትፎ የምንበላው አይነት እንደዛ ነው። በጣም ነው የሚያምረው። እንደዚህ እያገላበጥን እንጠብሰዋለን። እንደዚህ በእንፋሎቱ ገብቶ ውስጥ ድረስ እንተሳለ። አንዳንዱ እንደዚህ ይሳላ አይደለ? እንደዚህ ሲቆርጡት ደም ያለው የሚወድ አለ። እኔ ግን ትንሽ ተሳል ሲል ነው የምወደው። እንደዚህ ደግሞ ቀጥቅጥ ሲቆርጡት ደሙ እንትን ሲል እኔ ብዙ አይመስለኝም። የሚመቸው ግን እንደሚመቸው መመገብ ይችላል። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ቻው